لا تقوم الساعة حتى تروا 10 علامات الساعة አስርተ ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይደለ? ስለዚህ ይህች ዓለም ከመፈጸሟ በፊት በተከታታይ 10 ምልክቶች ይከሰታሉ። የመጀመሪያው መህዲ ነው። ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ ሱብሓነሁ ወተዓላ ለምድር ሰዎች ፍትህን ለማስፈን አንድ መልካምን መሪ ያስነሳላታል። ለዚች ዓለም ማን ይባላል? መህዲ ይባላል። መህዲ የሚለው ቅጽያ ስሙ ነው። ትክክለኛ ስሙ ሙሐመድ ብን ዓብድላህ ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም يعني اسمه يواطئ اسمي كما قال النبي صلى الله عليه وسلم مهدي من أهل بيتي يصلحه الله في ليلة واحدة اسمه يواطئ اسمي مهدي كبيت سبوتشي نوع النبي صلى الله عليه وسلم يا مالك كرساش وزريانه أملاكم الله بأند ليلة لا يرسل يا بجوال ياسنسوا الله كذا بهلا سموم كأني سمقاري قد أتأمال الله سمعتوا ما أنه بلن سناي محمد بن عبد الله ስለዚህ ስሙ ሙሐመድ በቅጽያው መህዲ ተብሎ ይጠራል። ሁለተኛ የትንሣኤ ምልክት ማን ነው ከተባለ ሐሰተኛው መሲህ ነው። አይሁዲዎች እስከ ዘመኑ ፍጻሜ ድረስ ይቆያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መሲሁ ይመጣልናል ብለው በተስፋ እየጠበቁ እስካሁን ድረስ በመጠበቅ ላይ ናቸው አይሁዲዎች። ይህን ጥበቃቸውን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩን በትንቢት እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው እየጠበቁ ይኖራሉ አሉ። አይገርምም? እስካሁንም እየጠበቁ ነው። እውነተኛው መሲህ ግን መጥቶ አልፏል። ሌላ ዳግም መሲህ የሚመጣላቸው የለም። እውነተኛውን መሲህ አንቀበልም ብለው አስተባብለዋል። ሊገድሉትና ሊሰቅሉትም አሲረውበት አምላካችን አላህ ሱብሓነሁ ወተዓላ ከተንኮላቸውና ከሴራቸው አድኖታል። በክብር ወደ ሰማይ ወስዶታል። በሁለተኛው ሰማይ ላይ ይገኛል። የዘመኑ ፍጻሜ ከመድረሱ በፊትም እንደሚወርድ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የዛኔ ሐሰተኛው መሲህ ሁለተኛው የትንሣኤ ምልክት ሆኖ ይነሳላቸዋል። በሚነሳ ጊዜ አይሁዶች ለኛ ቃል የተገባው መሲህ ይሄ ነው ይላሉ። አያችሁ፣ የዛን እሱን ተቀብለው ባሉበት ሰዓት አምላካችን አላህ በሶስተኛ ደረጃ ማንን ያወርደዋል? እውነተኛውን መሲህ ከሰማይ ያወርደዋል። ከዚያም ምድር ላይ እነዚህ አይሁዶች የተቀበሉትን ሐሰተኛውን መሲህ ያጠፋባቸዋል። ማን ነው ሐሰተኛውን መሲህ የሚገድለው? እውነተኛው መሲህ ዒሳ ዐለይሂ ሰላም። መሲሁ የተነሳበትም አንደኛው ጥበብ ይሄ ነው። በህይወት እንዲቆይ የተደረገበትም አንደኛው ጥበብ ይሄ ነው። ምክንያቱም እነዚህ አይሁዶች እውነተኛውን መሲህ አንቀበልም ብለው አስተባብለው ነበር። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይመጣልናል ብለው ሲጠብቁ ልክ ሲቀበሉት ማን ነው ሊገድለው የሚገባው? ኢብራሂም መጥቶ ቢገድለው ያስኬዳል? ጥበቡ አያስኬድም። ምክንያቱም ከመሲህ ከሚለው ጋር የሚገናኘው ዒሳ ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተነስተው ቢገድሉት ይሄ ነገር ያስኬዳል? ጥበቡ አያስኬድም። ሙሳ ተነስቶ ቢገድለው ያስኬዳል? ጥበቡ አያስኬድም። ማን ነው ሊገድለው የሚገባው? ያ የተካደው እውነተኛው መሲህ ነው መምጣት ያለበት። አያችሁ አይደል? ለዚህ ነው አምላካችን አላህ ሱብሓነሁ ወተዓላ አንደኛ ያነሳበት ምክንያት ጥበብ አለው በእያንዳንዱ ስራዎች አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ እውነተኛው መሲህ እዛኔ ይመጣል። ያ የካዱት መሲህ ይመጣል፣ ከፊታቸው ይመጣል። እኔ ነኝ እውነተኛው መሲህ ይላቸዋል። ያንን ሐሰተኛው መሲሃቸውን ይገድልባቸዋል። አይሁዶች ለምንድን ነው እውነተኛውን መሲህ ሳይቀበሉት የቀሩት? ያን ሐሰተኛውን መሲህ ለምን ይቀበሉታል? ተመልከቱ። አይሁዶች ሲጠብቁት የነበረው መሲህ ንግስናንና ስልጣንን የሚያቆናጥጣቸው በምድር ላይ እንደለመዱት በነ ሙሴ በነ ሰለሞን በነ ዳዊት እንደለመዱት የነብይነትን ማዕረግ ንግስናንም ተቆናጦ የበላይ የሚያደርጋቸውን ምድራዊ መንግስትን የሚያቆናጥጣቸውን መሪ ነበር የፈለጉት። ሲመጡ ጊዜ ዒሳ ዐለይሂ ሰላም ስለ ሰማያዊ መንግስት ብቻ ነው የሚያወራቸው። በሰማይ ስለሚገኘው መንግስት ብቻ ነው የሚነግራቸው። በሰማይ ስለሚገኘው ንግስና ብቻ ነው የሚነግራቸው። አንተ ነህ ለኛ ቃል የተገባው መሲህ እያሉ ያሾፉበት ሁሉ ነበረ። ገብታችኋል አይደል? ስለዚህ እርሱን ሳይቀበሉ ቀሩ እነዚህ ሰዎች። ሐሰተኛውን መሲህ የሚቀበሉት ለምን እንደሆነ ታውቃላችሁ? ሲመጣ የምድር ንግስና ሁሉ ለኔ ብቻ ነው ይላችኋል። እኔ ነኝ መሪው የዚህ ዓለም ይላችኋል። የዚህ ዓለም መሪ እኔ ነኝ ይላችኋል። ለጊዜው ይመስላችኋል፣ ሲታይ ይመራልም ዓለምን አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቃ ዓለምን ያሰሳታል ሐሰተኛው መሲህ። የዛኔ በቃ ለኛ ቃል የተገባው ትንቢቱ ተፈጸመ፣ እውነተኛው መሲህ ነው ይላሉ። አያችሁ። ከዚያም ላይ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ከሰማይ ያወርደዋል። ዒሳ በሚወርዱ ጊዜ በመላእክት ታጅበው ይወርዳሉ። ከዚያ ደጃልን ይገሉታል። እሱ ሶስተኛው የትንሣኤ ምልክት ነው ዒሳ ዐለይሂ ሰላም። አራተኛ የትንሣኤ ምልክት የእጁጅ እና መእጁጅ ናቸው።
ሁም ምን በኒ አደም እነሱ ከአደም ዘሮች ናቸው፣ ከሃዲያን ትውልዶች ናቸው። ገብቷቸዋል። በኩፍር ላይ ነው ያሉት እነዚህ ዙልቀርነይን የተባለ መልካም መሪ ነበረ። አላህ ስብሐነሁ ወተዓላ በሱረቱል ካህፍ ታሪኩን አንስቶታል። እሱ ከሰዎች ጋር እንዳይገናኙ፣ ምክንያቱም አጥፊዎች ናቸው፣ ገዳዮች ናቸው። ገብቷቸዋል። እነዚህን ከሰው ከልሏቸው ይገኛሉ እስካሁን ድረስ፣ እስከ የውመል ቂያማ ድረስም እንደተከለሉ ይኖራሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ከመሲሁ በኋላ መሲሁ በህይወት እያለ መጨረሻው ጊዜ ላይ ይወጣሉ፣ ይነሳሉ። እነዚህ አካሎች ዒሳን አላህ ይነግረዋል። ያ ዒሳ ኢነሁ ኸረጀ ሊየ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ይላል። አንተ ዒሳ ሆይ ከእኔ በስተቀር ማንም ሊመክታቸው የማይቻሉ ባሪያዎች ኃይሎች ወጥተዋልና ፈህሩብ አንተ ወመን መዐከ ኢላ ጀበል ሲና ይለዋል። አንተና ከአንተ ጋር ያሉ አማኞች ሁሉ ወደ ጡር ሲና ተራራ ሂዱ ሽሹ ይላቸዋል አላህ። ዒሳ ትውልድን ሁሉ ይዞ ይሸሻል። እየሄደ እያለ ዒሳ ዓለይሂ ሰላም ህዝቡ ይደክምበታል። በዚህ ጊዜ ዱዓ ያደርጋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየስተጂቡ ላህ ዱዓ ዒሳ ወመን መዐሁ ሚነል ሙእሚኒን አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህም የዒሳንና ከእርሱ ጋር ያሉ አማኞችን ዱዓ ጸሎታቸውን ይሰማቸዋል። ዱዓቸው ምንድን ነው? አምላካችን አላህ ሆይ እነዚህን የእጁጅና መእጁጅን አጥፋቸው ብለው ነው የሚለምኑት። ቦታቸው አለ። ከዚያ በኋላ ፈዩህሊክሁም ላሁ ፊ ሌይለቲን ዋሂዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። በአንድ ሌሊት አምላካችን አላህ ሱብሓነሁ ወተዓላ የእጁጅና መእጁጅ እነዚህን አጥፊ ትውልዶች ያጠፋቸዋል። ቦታቸዋል፣ ይሞታሉ ሁላቸው። እንደአጠቃላይ እነዚህ ያልፋሉ። ከዚያ በኋላ ዒሳ ይሞታል ከየእጁጅና መእጁጅ በኋላ። ከዚያ በኋላ የትንሣኤ ምልክቶች ይቀጥላሉ። እንዳጠቃላይ ስለ ንጥቀቱ ልንገርህ አዳምጥ። መጨረሻው ላይ ያሉ ነቢ ሰለላሁ ዐለይሂ ወሰለም ሁሉም ከተፈጸመ በኋላ ሁሉም ምልክቶች ከታዩ በኋላ ፈዩርሲሉ ላሁ ሪሐን አሉ። መጨረሻም ላይ ثم يرسل الله ريحا فتقبض أرواح كل مؤمن ومؤمنة ثم يبقى شرار خلق الله فتقوم عليهم الساعة። የመጨረሻውን ምልክት ላይ አሉ አላህ ለስላሳ የሆነችን ነፋስ ይልካል። በምድር ላይ የሚገኝ ማንኛውም የወንድና የሴት አማኝንም ነፍስ ትነጥቃለች፣ እሷ ትወስዳለች አሉ። ቦታቸዋል፣ ትነጠቃለች ነፍሳቸው። ثم يبقى شرار خلق الله ከዚያም መጥፎ የሚባሉ የአላህ ፍጥሮች ይቀራሉ አሉ። ማን ናቸው? ከሃዲያኖች ናቸው። لأن الله سبحانه وتعالى يقول في كتابه إن شر الدواب عند الله الذين كفروا መጥፎ ፍጥሮች ማለት ከአላህ ዘንድ እነዚያ የካዱ ናቸው አለ ነቢ ሰለላሁ ዐለይሂ ወሰለም። የአላህ መጥፎ ፍጥረቶችን በምድር ላይ ይቀራሉ አሉ። ከሃዲያን ብቻ ይቀራል ምድር ላይ። ፈተቁሙ ዐለይሂም ሰዓ አሉ ነቢ ሰለላሁ ዐለይሂ ወሰለም። በእነርሱም ላይ ትንሣኤዋ ትቆማለች አሉ። ይቺ ዓለም በእነርሱ ላይ ነው የምትፈጸሙ። ማንም አማኝ ያንን የቂያማ ክስተት አያይም። በጣም ከባድ ክስተት ነው። ገብታችኋል? የዛኔ ማመን ይፈልጋሉ ከሃዲያኖች፣ ግን ጊዜው አልፏል። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እሱ ይገኛል አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ዴቲንግ አፕ መጠቀም ይቻላል እንዴ? እነዚህ ፎሬክስ ምናምን የሚባሉ ግብይቶች ተቃቡድ የላቸውም፣ መቀባበል የሚባል እንዲሁም ደግሞ በውስጣቸው ሪባ እንዳለ ተገልጿል። ባለፈው የዑለሞችን ፈትዋ ሳነብላችሁ ነበር። አይሆንም፣ አይቻልም። ከእንዲህ ነገራቶች ይራቋቸው። እሺ ዴቲንግ አፕ ማለት እንትን ማለት እኮ ነው። ይሄ ሰዎች ከሰዎች የሚያገናኝ፣ አሁን ለምሳሌ አፍሪካ ያለ ሰው ከካናዳ ጋር የሚያገናኙት ነው። ግን ያው ወንድና ሴት ልውውጥ ነው አይደለ? እህት አይደለም፣ የገንዘብ ልውውጥ አይደለም፣ አይደለም፣ ትውውቅ ነው አለ አይደለ? መታወቅ ማለት ያው ሐላል የሆነ አፕሊኬሽኖች አሉ ምናምን ይላሉ። ለዛ ያው መታወቅ ማለት አላማው ምን እናስመልክተው ነው ለመታወቁ? አሁን ለምሳሌ ለመጋባትም ሊሆን ይችላል፣ ለመጋባት አላማም ሊሆን ይችላል። እንደዚህ ኖርማል አይሆንም። ወደ መጥፎ ነገር ነው የሚያመራው። አይሆንም። ወጀራጀና ማለት ነው። ዲዛይነር መሆን ይቻላል እንዴ? ሩህ ያላቸውን ነገሮች ለመቅረጽ ለመሳል ከሆነ አይሆንም። ልብሶችን መሳል አይቻልም? ልብሶች ችግር የለውም። ነገር ግን ልብሶቹ ሸሪዓን የጠበቁ መሆን አለባቸው። እሺ
እሺ ጀዛከላ። ወያኩ። እሺ ኮሜንት ሰላም ላይ አለይኩም እሱ መዳም በሌላ በማንም የለም እያልክ የጻፍክ ነው። ዳኪ ወንድ ልጅ መሰልክ የፕሮፋይል ላይ አድርገሃል። እስኪ እንደ ፕሮፋይልህ ግባና እዚህ አውራ። ዳኪ ልኬልሃለሁ። እሺ እና እኮ ደጋግመህ እየጻፍክ ነው። እንደምትገባ ተስፋ አለኝ። እስኪ ግባ። ያላ ተዓ እኮ እዚህ ግባና እንደሱ በለን። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እና ግባ ልከንልሃል። እሱ አንድ ጥያቄ ነበረኝ ምናልባት ከተቻለ። ጥያቄ ምንድን ነው? ጥያቄ በባለፈው ትምህርት ላይ ሁሉም ሰው ወደ መካ ይሄዳሉ ምናምን የሚል ጥያቄ እንትን ትምህርት አንስተ ነበር ባይብል ላይ። እሺ ያንን ፈልጌ አጥቼው ነበርና አገባቡ እንዴት እንደሆነ ምናምን ብታስረዳ። እሺ ባይብል ላይ ማን ነው? አዎ እሱ ጋር ኦሪት ዘጸአት ምዕራፍ 5 ቁጥር 1 ሂብሩ ላይ ስትገባ ጊዜ ያሳያል እዚህ። ኦኬ ሌላም ጥያቄ ነበረኝ። እሺ ክርስቲያኖች ቁርአንን ማን እንደጻፈው አይታወቅም ይላሉ እና እሱንም ብታስረዳኝ በዚህ። ቁርአን ማን እንደጻፈው አይታወቅም። መጽሐፍ ቅዱስን ነው ማን እንደጻፈው አይታወቅም። ቁርአን የጻፉት አካሎች በደንብ እናውቃቸዋለን፣ ከነ ስማቸው፣ ከነ አባታቸው ስም፣ ከነ አያታቸው፣ ከነ ህይወት ታሪካቸው። እኔ ግን አንድ ሰው ደፍሮ የወንጌል ጸሐፊዎችን ከነ አባታቸው የሚነግረኝ አይደለ፣ አያታቸውን ተውት፣ ከነ አባታቸው የሚነግር ካለ በጣም አደንቀዋለሁ። በጣም ነው የማደንቀው። ገብታችኋል? እንዲሁም እነሱ ጽፈናል ያሉበት ቦታ ሉቃስ የክርስቶስ የመረጠው ከ12ቱ ደቀ መዝሙር አይደለም ጻፍኩኝ እያለ የተናገረበታል። እሱ መጀመሪያው ላይ ሄዳ ስታዩ ጊዜ ያ ነው። ገብታችኋል አይደለ? ከ12ቱ ደቀ መዝሙር መርጦታል ወይ? አልመረጠውም፣ በፍጹም የለበትም። ማን እንደመረጠውም አይታወቅም። እንዳጠቃላይ እኛ ሷሐቦች ራሳቸው ቃል በቃል የጻፉት አካሎች ይናገራሉ። ለዚያውም የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆኑ ናቸው። እዚያው የአይን እማኝ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ስማቸውን እየጠሩ ና አንተ እያሉ ጻፍ እያሉ ያዘዟቸው ናቸው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ዘይድ ብኑ ሐሪሳን ጥሩት ከእኔ ቁርአንን ይጻፍ እያሉ ይናገሩ ነበር። በሌላ ቦታ ላይ ዘይድ ምን ይላል ራሱ ሲናገር ኩና ኑአሊፉ ልቁርአን ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እንጽፍ ነበር አለ። ልብ በሉ እጽፍ ነበር እንኳን አይደለም እሱ ብቻ እንዳልሆነ እንጽፍ ነበር አለ። በጣም በርካቶች ናቸው የነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊዎች። ታቻላ ዓሊ ብን አቢ ጣሊብ፣ አብዱላህ ብን መስዑድ፣ ኡበይ ብን ከዕብ፣ እነዚህ ሁሉ ጸሐፊዎች ነበሩ። ከዛሊክ الخلفاء الأربعة ሁለት አራቱም የኸሊፋዎች እነ ሙዓዊያ ብን አቢ ሱፊያን ካነ ሚን ኩታብ ልወሕይ፣ እነዚህ ሁሉ ጸሐፊዎች ነበሩ። እሺ ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ሲመሰክሩላቸው ቁርአንን ከአላህ ዘንድ ልክ እንደወረደ የሸመደዱ እያሉ ይመሰክሩላቸው ነበር። አብዱላህ ብን መስዑድ አንደኛ ነው። አቡ ሙሳ አልአሽዓሪ ከዛሊክ ልክ እንዲሁ እሱ። እሺ ኡበይ ብን አለይኩም ሰላም። ይቅርታ ሁሱ አንዴ ሪከርድ እያደረግኩኝ ስለሆነ ምናልባት ሰነዶቹ የት እንደሚገኙ ምናልባት። እሺ ቁጥራቸውን ፈልገህ ነው አሁን የተናገርኩትን? እሺ እስከወጣለህ ጊዜ ይፈጃል። እሺ ከላይ ወንዱ እስከዛ ድረስ ወይ ማም ሙስዬ ሰላም ነው? እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነህ? አለን አለን አለን። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እሺ አንተ እስልምና ስትቀበል የሰማኝ ነው? የሰማህ ነው። አሽሀዱ ላ ኢላሀ ኢለላህ መሐመድ ረሱሉላህ ብለን የተቀበልከው ሰላምክ? ልክ ነኝ? ሰላምክ? አታው አልሰልምም። እንደዛ ብለህ አይደል የተቀበልከው? እሺ ቀጥ ጥያቄህን ጨርስ። እንደዛ ብለህ ነው የተቀበልከው? እባክህ ጨርስ። ጥያቄህን ጨርስ። መሐመድ ምን ብሎ ነው የተቀበለው? በጣም ጥሩ። እሺ እንደዚያ ብለህ ነው እስልምናን የተቀበልከው አለኝ። ማስረጃ እንፈልጋለን። አዳምጥሽ ምን አለ ሲጠይቅ ልጁ አንተ እስልምና ስትቀበል አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለህ ነው ወይ አለኝ። አይደለም። አየህ አይደለ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ እርሳቸው አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ብለን ነው ወይ? አይደለም። ታዲያ እንዴት ነው ከተባለ አንደኛ እኛ ሰዎች ስንፈጠር ሙስሊሞች ነን። አየህ
በተፈጥሯችን ሙስሊም ነን። አምላክ አላህ በቁርአን ላይ ይናገራል። ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እርሳቸው እስከተባለ እርሳቸውም እንደዛው ናቸው። ሲፈጠሩ ጀምረው እንደ ማንኛውም ሰው ሙስሊም ናቸው። አላህ ሱብሓነሁ ማስረጃ ወተዓላ ስጥ። ምን ማስረጃ ስጥ። አላህ ሱብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን ይላል? ፈአቂም ወጀሀከ ሊዲን ሐኒፋ ይላል። ለቀጥተኛው ሃይማኖት ፊትህን አንተ ምዕራፍ ስንት? ምዕራፍ 30 ቁጥር 30